My son is a big fan of Ronaldo, wherever Ronaldo is here. Ronaldo. And Barron got to meet him, and I think he respects his father a little bit more now. Just the fact that I introduced you, so I just want to thank you. ዶናልድ ትራምፕ የንግግራቸው የተናገሩት በትናንትናው ዕለት በዋይት ሀውስ ውስጥ ተቀብለው ያነጋገሯቸውን የሼክ መሐመድ ቢን ሰልማን ኤምቢኤስ የእሳቸውን የራት ፕሮግራም ካዘጋጁ በኋላ ነበር። በዚህ ራት ፕሮግራም ላይ ያልተገኘ ትልቅ ፖለቲሻን፣ ያልተገኘ የስፖርት ኢንፍሉዌንሻል ፐርሰን፣ ያልተገኘ ሀብታም የለም። ኢሎን መስክ የአፕሉ ሲኢኦ ተገኝቶ ነበረ። የፊፋው ሲኢኦ ተገኝቶ ነበረ። እንደዚሁም በመሀላቸው የነበረው the GOAT, the greatest of all time ክርስቲያኖ ሮናልዶ ነበር። እንግዲህ እንደወጡ መረጃዎች ከሆነ ዶናልድ ትራምፕ ክርስቲያኖ ሮናልዶ is the greatest of all time ወይ ደግሞ the GOAT በማለት አሞካሽቷል። ከዚህም በተጨማሪ ደግሞ ልጄ ወይ ደግሞ ባረን ትራምፕ አንተን በጣም ነው የሚወድክና አሁን ስላስተዋወቁት ትንሽ ለኔ ክብር አለው የሚል ነገርም ተናግሮ ነበር። ተመለከቱት ክርስቲያኖ ሮናልዶ ወክ እያደረገ። በነገራችን ላይ እዛ ውስጥ የነበሩት ፖለቲሻኖች ትልቅ የኢንፍሉዌንሻል ሰዎችን አልነበረም ሰው ሲያይ ነበረው፣ ሮናልዶ ነበር ሲያይ ነበረው። እንደምትመለከቱት ከፊፋው ከፊፋው ፕሬዚዳንት ጋር ተገናኝተው በዚህ መሀል በተኩስ ልውውጥ መሀል እየገባ የሚገኘው እንግዲህ ሜሲ ነው። 3 ዓመት ሙሉ አሜሪካ ውስጥ ተጫውቶ የዶናልድ ትራምፕ ልጅ የሚመለከተው ሜሲን ሳይሆን ያለውን ሳውዲ ያለውን ሮናልዶ ነው እና እሱ ነው መጥቶ ከሜሲ በላይ ክብር ያገኘው ማለት ሜሲ ላይ ብዙ ሰዎች የተሳለቁ ነው የሚገኙት። የምታስታውስ ከሆነም የፖርቹጋሉን ፕሬዚዳንት እንግዲህ በዋይት ሀውስ ባነጋገሩበት ሰዓት ላይ ሮናልዶ ከአንተ ጋር ቢወዳደር ለፕሬዚዳንትነት ከአንተ ጋር ቢወዳደር ሮናልዶ ነው የሚያሸንፈው አንተ አታሸንፈውም በማለት ትራምፕ እንግዲህ ለሮናልዶ ያላቸውን አድናቆትና ፍቅር መግለጻቸው ይታወቃል። ሰባቸውን በኋላ ከራታቸውን በኋላ ይሄን የመሰለ ሰልፊ ተነስቷል። ራሱ ክርስቲያኖ ሮናልዶ ያነሳው ሰልፊ እንደምትመለከቱት እና ኢሎን መስክ አሉ፣ ፖለቲሻኖች አሉ ከጀርባ ሚስቶቿትና እንደምትመለከቱት